እዚህ ጋር እንደምታዩት ድርጅቱ $7 ከፍሏል። ይህ ማለት በ1000 ቪው $7 ለዩቲዩብ ከፍሏል ማለት ነው። ከዛ ዩቲዩብ ለኔ ስንት ከፈለኝ በዚህ ቪዲዮ 200 ምናምን ሺህ ቪው አግኝቷል። በጣም ብዙ ዶላሮችን የማግኘት እድል አላችሁ። ስለዚህ እዚህ ጋር ስታንዳርድ ኤዲ ሪቪኒው ነው ይሄ በዋናነት ይሄ ቻናል ሜምበርሺፕ ኤንድ ሱፐር ቻት እና ዩቲዩብ ፕሪሚየም የሚባሉ ክፍያዎች እንብዛም አዋጭ ስላልሆኑ እነዚህን እንተዋቸዋለን ማለት ነው። 9.9 አሜሪካ አሉ፣ 3.9 ደግሞ ሌሎች ቦታዎች አሉ። ግን አብዛኛው ፐርሰንት እዚህ ነው። ግን እዚህም ሆኖ እንደምታዩት ዩቲዩብ ይሄን ያክል ከፍሉኛል ማለት ነው። ቢያንስ በዚህ ወር እንኳን በ2 በ3 በ4 ቪዲዮዎች ብዙ ገንዘብ መከፈል ይችላል። እናንተም ቢያንስ መስራት መልፋት ነው የሚጠበቅባችሁ። ቆንጆ ክፍያ ማግኘት ትችላላችሁ። ዩቲዩብ ስንት ብር ይከፍላል? ይሄ ብዙዎቻችሁ ጥያቄ ነው። በዛሬው ቪዲዮአችን ክፍያን በተመለከተ ዲቴል መረጃ ሰጣችኋለሁ። አንደኛ እኔ የራሴን ቪዲዮ ከፍቼ በቪዲዮ እንግዲህ በአንድ ቪዲዮ ስንት ብር እንደከፈለኝ እነግራችኋለሁ። ሁለተኛ ደግሞ ዩቲዩብ የሚከፍለው ክፍያ የሰዎችን ህይወት መቀየር ይችላል ወይንስ አይችልም የሚለውንም እንዲሁ አስረዳችኋለሁ። ከዚያ በተጨማሪ ከኔ ቪዲዮ ውጪ በ1000 ቪው ምን ያክል ገንዘብ ነው የሚከፍለው ዩቲዩብ? ቢያንስ እናንተ አንድ ቪዲዮ ለቃችሁ 1000 ቪው ቢታይላችሁ ስንት ብር ነው የሚከፍላችሁ? ከዚያ በተጨማሪ ተከፋይ ለመሆን ዩቲዩብ ላይ ገንዘብ ለማግኘት ዶላር ለመከፈል ምን መስፈርቶችን ማሟላት አለባችሁ? እነዚህንም እናነሳለን። ከዚያ በተጨማሪ ደግሞ ፕሮሰሶቹን እናወራለን። እንዴት ነው የሚከፍላችሁ? ከመጀመሪያው እስከ መጨረሻው ያለውን ፕሮሰስ አሳያችኋለሁ ወይንም ደግሞ በደንብ እነግራችኋለሁ ማለት ነው። ስለዚህ ዛሬ ከክፍያ ጋር የተገናኘ እያንዳንዱን መረጃ ስለምነግራችሁ ዩቲዩብ ላይ ለመስራት ለመወሰን ኦኬ በቃ ከዚህ በኋላ ስራ አቁሜ ነው የምሰራው ወይንስ ከስራ ጋር ጎን ለጎን ነው የምሰራው፣ ዩቲዩብን መቼ ነው የምሰራው፣ ኤቭሪ በቃ እያንዳንዱን ነገር እንድትወስኑ የሚያግዛችሁ ቪዲዮ ነው ብዬ አስባለሁ። ስለዚህ ቪዲዮአችንን አንደኛ ሰብስክራይብ ማድረግ እንዳይረሳ። እስኪ 70 ምናምን ሺህ ገብተናል እንዳያችሁት 100 ሺህ መግባት አለብን። ኢቭን ሰብስክራይብ ስታደርጉኝ እኔ እጠቀማለሁ ዘን እናንተም የኔ ቪዲዮ ይደርሳችኋል። የምትጎዱት ነገር የለም። ስለዚህ ሁላችሁም የኔ ቪዲዮ የምታዩ ሰብስክራይብ በማድረግ በ15 ቀን ውስጥ 100 ሺህ ንግባ። ይሄን ቻሌንጅ ለእናንተ ሰጣችኋለሁ። ላይክ ማድረግ ኮሜንት መጻፍም እንዳይረሳ። ጥያቄ ሀሳብ ካላችሁ ኮሜንት ላይ ጻፉልኝ። እንጀምር። እንግዲህ መጀመሪያ እንድንጀምር የምፈልገው ወይንም ላሳያችሁ የምፈልገው ነገር የዩቲዩብን ፕሮሰስ ዩቲዩብ እንዴት ነው የሚከፍለው የሚለውን እሱን ፕሮሰስ በደንብ ካሳየዋችሁ በኋላ ነው የራሴን ቻናል ከፍቼ ስንት እንደየከፈለኝ እንደሆነ ማሳያችሁ። እንግዲህ ዩቲዩብ ክፍያውን ራሱ በራሱ አይደለም የሚከፍለው። ያው ዩቲዩብ ክፍያ ሲባል ዩቲዩብ ይከፍላል ሲባል ገንዘቡን የሚያመጣው ያው ይታወቃል ከራሱ አይደለም። ገንዘቡን የሚያመጣው ከተቋሞች ወይንም ከድርጅቶች ነው ማለት ነው። እዚህ ጋር ካምፓኒዎች አሉ፣ ተቋማት እዚህ ጋር አሉ እንደነገርኳችሁ። ከዚያ እነዚህ ተቋሞች ለዩቲዩብ ይከፍላሉ። ከዚያ ዩቲዩብ ምን ያደርጋል? ክፍያውን ወደ አድሰንስ የሚባል አካውንት አለ፣ ወደሱ ይወስዳል። አድሰንስ ደግሞ ለማን ያስገባል? ለዩቲዩበሮቹ ያስገባል ማለት ነው። ስለዚህ ተቋሞቹና ዩቲዩብ ያው የራሳቸው አግሪመንት ይኖራቸዋል። አድሰንስ አካውንት ደግሞ እናንተ ሊኖራችሁ ይገባል። አድሰንስ አካውንት አንድ ሰው በአንድ ኢሜል አንድ አድሰንስ አካውንት ብቻ ነው ሊኖረው የሚገባው። በነገራችን ላይ በጣም ብዙ ሰዎች አድሰንስ ላይ ችግር ይፈጠርባቸዋል። ባይ ዘ ዌይ አሁን በዚህ ሰዓት 114 ሚሊዮን የሚደርሱ ቻናሎች አሉ ተብሎ ይታሰባል። ከ114 ሚሊዮን ቻናሎች ግን በሚደንቅና በሚገርም ሁኔታ 6%ዎቹ ብቻ ናቸው ክፍያ ያላቸው እየተከፈላቸው ሞኔታይዙ ሁሉ ነው ክፍያ የሚከፈላቸው ማለት ነው። ይሄ ማለት 94%ቱ እስካሁን እየተከፈላቸው አይደለም። ያ ደግሞ አብዛኛው ችግር ከዚህ አድሰንስ ከሚባለው ነገር ጋር ይገናኛል። እናንተ አንድ ኢሜል ካላችሁ 2-3 አድሰንስ አትክፈቱ። አንድ ኢሜል ብቻ ሊኖራችሁ ነው የሚገባው። በቃ በአንድ ኢሜል አንድ አድሰንስ ብቻ ነው ሊኖራችሁ የሚገባው። ሁለተኛ ሶስተኛ አድሰንስ ከፈለጋችሁ በሌላ ስልክ ወይንም በሌላ ኮምፒውተር በሌላ ኢሜል ነው መክፈት የሚኖርባችሁ። 2 እና 3 አድሰንስ አካውንት ለመክፈት ስትሞክሩ ዩቲዩብ ስለሚያውቅ ምን ያደርግባችኋል? ሙሉ ለሙሉ ብሎክ አድርጎ ከክፍያ ስርዓት ውጭ ያደርጋችኋል። ከዚያ በተጨማሪ ይሄ አድሰንስ አካውንት ቬሪፋይድ መደረግ አለበት። ቬሪፋይ የሚደረገው በሁለት መንገድ ነው። የመጀመሪያው ዲጂታል አይዲ በመጠቀም ያው ናሽናል አይዲ ማለት ነው። ናሽናል አይዲ በመጠቀም ምን ማድረግ ይቻላል? ቬሪፋይ ማድረግ ይቻላል። ሁለተኛ ደግሞ ፓስፖርታችሁን በመጠቀም ቬሪፋይ ማድረግ ይቻላል። ዲጂታል አይዲ እና ፓስፖርትን በተመለከተ የማስጠንቀቂያ መልእክት እዚህ ጋር ልንገራችሁ። 3 እድል ነው የሚሰጣችሁ። ልክ እናንተ ዩቲዩብ ጋር አገናኛችሁ ዩቲዩብ ጋር ላይሰንሳችሁን ካገናኛችሁ በኋላ $10 ስትደርሱ ቬሪፋይ እንድታደርጉ ትጠየቃላችሁ። በፓስፖርት እና በናሽናል አይዲ 3 እድል ይሰጣችኋል ቬሪፋይ እንድታደርጉ። እኔ የምመክራችሁ አንዴ ሞክራችሁት ቬሪፋይ መሆን ካልቻላችሁ 2-3 እያላችሁ እንዳትሞክሩ። ምክንያቱም 3 ሞክራችሁ 3ቱም ፌል የሚያደርግ ከሆነ ወይንም የማይቀበላችሁ ከሆነ የአካውንት ድጋሚ ቬሪፋይ መደረግ አይችልም። ኢቭን ድጋሚ ቬሪፋይ እናደርግ ከተባለ እንኳን 2 ወር 3 ወር
አፒል አድርጋችሁ አናግራችሁ ብዙ ተቸግራችሁ ነው። ስለዚህ ናሽናል አይዲ እና ፓስፖርት ያው በዚህ ቬሪፋይ አድርጎ የሚሉ ዩቲዩበሮች ልታዩ ትችላላችሁ። ግን አንዴ ሞክራችሁ እምቢ ካለ አቁሙ። ምን መንገድ አለ ማለት ነው? ትራዲሽናል መንገድ አለ። ትራዲሽናል መንገድ ማለት ድሮ እነዚህን የፓስፖርትና የናሽናል አይዲ በእነዚህ ቬሪፋይ መደረግ ከመቻሉ በፊት በትራዲሽናል መንገድ ወይንም በፖስታ ቤት ኮድ አስልካችሁ ቬሪፋይ ማስደረግ ያስፈልጋል ማለት ነው። ስለዚህ ፖስታ ሳጥን ቁጥር ይኖራችሁ በቃ እነዚህ ፌል ካደረጉ አንዴ ሞክራችሁ በፖስታ ቤት ትራዲሽናል በሆነ መንገድ በፖስታ ቤት ፒን ላኩልን ብላችሁ ጠይቃላችሁ። 20 ቀን 30 ቀን ሊፈጅ ይችላል። ፒናችሁ ይመጣል ወይንም ኮዶቹ ይመጣሉ። ከፖስታ ተቀብላችሁ ማስገባት ይኖርባችኋል። በዚህ መንገድ ቬሪፋይ መደረግ ትችላላችሁ። ኤኒዌይስ ግን ይሄ ከአድሰንስ ጋር የሚገናኘውን ነገር ራሱን የቻለ ቪዲዮ ሰራላችኋለሁ። ዛሬ ስለ ክፍያው ብቻ ነው የምናወራው። ይህንን ካየን ቅድም መግቢያ ላይ ምን ብያችኋለሁ? ምን ያክል ነው የሚከፍለው ብያችኋለሁ። በ1000 ቪው ምን ያክል ነው የሚለውን ደግሞ ዲስከስ እናድርግ። እዚህ ጋር አንድ ነገር አለ። ጓደኛችሁ በ1000 ቪው አሪፍ ገንዘብ ወይንም $5 $6 አግኝቶ እናንተ ደግሞ በ1000 ቪው ምናልባት $1 ብቻ ልታገኙ ትችላላችሁ። ኦኬ ስለዚህ በ1000 ቪው ስንት ይከፍላል የሚለውንም አብሬ ነው ሰጥቷችሁ ማለት ነው። ይሄ ማለት እናንተ እንግዲህ እንደ ኢትዮጵያ አብዛኛው ተመልካቾቻችሁ 70-80% የሚሆኑት ኢትዮጵያ ውስጥ ከሆነ የሚኖሩት ቴክኖሎጂ ነክ ከሰራችሁ ኦንላይን ኮርስ የሚሰጡ ፕላትፎርሞች ስለነሱ ከሰራችሁ ቪዲዮ ኤዲቲንግ ከሰራችሁ ብቻ ይሄ ቆንጆ የሆነ አርፒኤም ወይንም ሲፒኤም ያላቸው ኒቾች ከሰራችሁ እስከ $2 ሊያስብላችሁ ይችላል። በ1000 ቪው $1.5 ሊያስብላችሁ ይችላል። አንዳንዴ ግን በጣም ዝቅተኛ ኒቻ ወይንም ክፍያ ያለባችሁ አሉ። ለምሳሌ ሪአክሽን ከሆነ የምትሰሩት ዜና ከሆነ የምትሰሩት ልክ እንዲህ አይነት ጉዳዮች ሲሆኑ ደግሞ አንዳንድ $0.5 የምትከፈሉ ትችላላችሁ። ግን ትልቁ ነገር በ1000 ቪው የምታገኙት ክፍያ ሳይሆን ምን ያክል ቪው አግኝታችኋል የሚለው ነው። ብዙ ጊዜ ከብዙ ሺህ ቪው ነው ቆንጆ ክፍያ የሚገኘው ማለት ነው። ስለዚህ አንድ ሰው ቢያንስ $1.5 ከተከፈለው በ1000 ቪው ወይንም $2 ከተከፈለው ቆንጆ ነው፣ አሪፍ ነው ብዬ ነው የማስበው። ምክንያቱም እኛ የምንሰራው በአማርኛ ስለሆነ አማርኛ ሲሆን ደግሞ ብዙዎቹ ተመልካቾቻችን እዚህ ሎካል ነው፣ ኢንተርናሽናል ቻናል አይደለም፣ ሎካል ነው የሚሆነው ማለት ነው። ስለዚህ ቢያንስ እናንተ 50,000 ቪው ብታገኙ $2 ቢከፍላችሁ $100 በአንድ ቪዲዮ ሰራችሁ ማለት ነው። እንግዲህ በእንደዚህ አይነት ሁኔታ ደግሞ $10 ቪዲዮ ምናምን ብትለቁ በጣም ብዙ ዶላሮችን የማግኘት እድል አላችሁ። ስለዚህ እዚህ ጋር ስታንዳርድ ኤዲ ሪቪው ነው ይሄ በዋናነት ይሄ ቻናል ሜምበርሺፕ ኤንድ ሱፐር ቻት እና ዩቲዩብ ፕሪሚየም የሚባሉ ክፍያዎች እምብዛም አዋጭ ስላልሆኑ እነዚህን እንተዋቸዋለን ማለት ነው። ኦኬ ክፍያውን የሚከፍላችሁ እንዴት ነው ካላችሁ አንደኛ ክፍያውን ለማግኘት ያው $100 መሙላት አለባችሁ። እዚህ ጋር $100 ካልሞላችሁ ክፍያውን አታገኙም ወይንም €70 ማሟላት አለባችሁ። በዋናነት ኢትዮጵያ ውስጥ በባንክ ትራንስፈር ነው። ይህ ማለት ንግድ ባንክ ጋር፣ አቢሲኒያ ጋር፣ ቴሌብር ጋር አካውንት አገናኝታችሁ ነው ክፍያ የምታገኙት። ዘን ፔመንት ሳይክል አለ። ይህ ማለት በየወሩ ማለት ነው ምን ያደርጋል ከ7 እስከ 12 በፈረንጆቹ ከ7 እስከ 12 ዩቲዩብ የእናንተን ክፍያ ወደ አድሰንስ ያስገባል። አድሰንስ የሚባል ፕላትፎርም አለ አላልኳችሁም? ወደዚህ ያዛውራል። አድሰንስ ደግሞ ሁሌም ከ21 እስከ 26 ከአድሰንስ አካውንታችሁ ወደ ባንክ አካውንታችሁ ያስተላልፋል። አንዳንዴ 15 ቀን ምናምን ሊዘገይ ይችላል፣ ግን ይሄ በጣም ሬር ነው፣ እስካሁን አጋጥሞ አያውቅም ማለት ነው። ስለዚህ ግን ግዴታ $100 መሙላት አለባችሁ። $100 ለመሙላት ሜቢ አንድ ቪዲዮ በቂ ሊሆን ይችላል። በአንድ ቪዲዮ $100 ልትሞሉ ትችላላችሁ። በ10 ቪዲዮ ደግሞ ላትሞሉ ትችላላችሁ። አንዳንዴ 3-4 ወር ለፍታችሁም ላይ ሞላ ይችላል። አንዳንዴ ደግሞ አንድ ቪዲዮ ለቃችሁ በ2-3 ቀን $100 ልትሞሉ ትችላላችሁ ማለት ነው። ሁለተኛ እዚህ ሲፒኤም እና አርፒኤም የሚባል ነገር አለ። ሲፒኤም ማለት ድርጅቶቹ ለዩቲዩብ የሚከፍሉት ሲፒኤም ይባላል። ይሄ ማለት ኮስት ፐር 1000 ቪው ማለት ነው። ድርጅቶቹ በ1000 ቪው ይሄን ያክል ከፍላለው ብለው ዩቲዩብን ጋር ዲል ያደርጋሉ። ይሄ ማለት ሲፒኤም ይባላል። አርፒኤም ደግሞ ዩቲዩብ ለእናንተ የሚከፍላችሁ አርፒኤም ይባላል ማለት ነው። ብዙ ጊዜ ሲፒኤም እና አርፒኤም ይለያያል። ሲፒኤም ሁሌም ከፍተኛ ነው፣ አርፒኤም ደግሞ ሁሌም ዝቅተኛ ነው። ስለዚህ እንዳልኳችሁ እናንተ ይሄ ድርጅቱ ካምፓኒው $10 ለዩቲዩብ ስለከፈለው እናንተ 55% ስለምታገኙ $5.5 ታገኛላችሁ ማለት አይደለም። 55% ያው ይባላል፣ ግን ብዙ መስፈርቶችን ማሟላት ያስፈልጋል። ኦዲየንሶቻችሁ የሚኖሩበት ቦታ ከላይ የነገርኳችሁ ፖይንቶች ማለት ነው። እነዚህ ነገሮች ምን ያደርጋሉ? ቫሪ ያደርጋሉ። የክፍያን ሁኔታ ቫሪ ያደርጋሉ። የተለያዩ ቪዲዮዎችን ላሳያችሁ። አንደኛ አሪፍ ቪው ያገኘሁበት ጥሩ ቪው ያገኘሁበት ቪዲዮ አለ። ስለዚህ እሱን ላሳያችሁ። ይሄ ቪዲዮ ደግሞ እዚህ ጋር የምታዩት ማለት ነው። ይሄ ስለ ቪዲዮ ኤዲቲንግ የሰራው ቪዲዮ ነው። ሲፒኤም ኤንድ አርፒኤም የሚባሉ ነገሮች አሉ ብያቸዋለሁ። ይሄ ሲፒኤም ነው። ሲፒኤም ማለት ድርጅቱ ለዩቲዩብ የከፈለው ማለት ነው። እዚህ ጋር እንደምታዩት ድርጅቱ $7 ከፍሏል።
ይህ ማለት በ1000 ቪው $7 ለዩቲዩብ ከፍሏል ማለት ነው። ከዛ ዩቲዩብ ለኔ ስንት ከፈለኝ በዚህ ቪዲዮ 200 ምናምን ሺህ ቪው አግኝቷል። በ1000 ቪው ስንት ከፈለኝ? $1.13 ከፈለኝ ማለት ነው። $1.13 በጣም እንግዲህ $6 የሚሆነውን ራሱ ዩቲዩብ ወስዷል ማለት ነው። ይሄ ደግሞ ያው እንደነገርኳችሁ ነው ኦዲየንስ ሎኬሽን ምናምን እነዚህ ነገሮች ቫሪ ያደርጋሉ። ስለዚህ 238,000 ቪው ነው ያገኘሁት። በ238,000 ቪው $270 ከፍሎኛል። ይሄ በአንድ ቪዲዮ ነው። ሜቢ እንግዲህ ይሄ ቪዲዮ ምናልባት በረጅም ጊዜ ነው ይሄን ያክል ቪው ያገኘው። ምናልባት ግን በአጭር ጊዜ ውስጥ እንደዚህ አይነት ቪው ልታገኙም ትችላላችሁ። ለምሳሌ እኔ በአጭር ጊዜ ውስጥ አሪፍ ቪው ያገኘሁባቸው ቪዲዮዎች አሉ። ከነዚያ ቪዲዮዎች መካከል ፎር ኤግዛምፕል ለምሳሌ ያክል ይሄ ቪዲዮ አለ። ዩቲዩብ ቻናል አከፋፈት ብዬ የሰራሁት ቪዲዮ አለ። ይሄን ቪዲዮ 40,000 ቪው አግኝቷል። በ20 ቀን ነው 40,000 ቪው ያገኘው በ20 ቀን ነው። ስለዚህ ስንት ነው የተከፈለኝ? $56 ነው እዚህ ጋር እንደምታዩት በ40,000 ቪው ማለት ነው። ይህ ማለት ቆንጆ የሆነ ሲፒኤም እና አርፒኤም አለው። ያው እዚህ ጋር $1.14 ነው የከፈለኝ። ግን እሱ ሲፒኤሙ ስንት ነው? አርፒኤሙ ስንት ነው? 7.96 ነው። ስለዚህ የምትመርጡት ርዕስ የሚያዩላችሁ ሰዎች አገራቸው የሚኖሩበት ሁኔታ በጣም ይወስናል የእናንተን ክፍያ። አሁን እኔ ይህንን ቪዲዮ አብዛኞቹ የት ነው ያዩት የት ሀገር ሆነው ነው ያዩት ካላችሁኝ ያው እዚህ ጋር ማየት እችላለሁ። 68% ያው እዚህ ጋር 68.1% እዚህ ኢትዮጵያ ውስጥ ነው የተመለከቱልኝ ማለት ነው። 9.9 አሜሪካ አሉ፣ 3.9 ደግሞ ሌሎች ቦታዎች አሉ። ግን አብዛኛው ፐርሰንት እዚህ ነው። ግን እዚህም ሆኖ እንደምታዩት ዩቲዩብ ይህን ያክል ከፍሉኛል ማለት ነው። ቢያንስ በዚህ ወር እንኳን በ2 በ3 በ4 ቪዲዮዎች ብዙ ገንዘብ መከፈል ችያለሁ። እናንተም ቢያንስ መልፋት ነው የሚጠበቅባችሁ። ቆንጆ ክፍያ ማግኘት ትችላላችሁ። ግን ምን ያስፈልጋችኋል? ዩቲዩብን በደንብ ማወቅ ያስፈልጋችኋል። እኛ ስልጠና እየሰጠን ነው። አሁን የ2 ወር ሙሉ ስልጠና ምዝገባ እየመዘገብን ነው። ቪአይፒ ብቻችሁን መሰልጠን ትችላላችሁ። ስልጠናውን በደንብ ወስዳችሁ ነው ዩቲዩብን መቀላቀል ያለባችሁ። እንደዚያ ከሆነ በአጭር ጊዜ ውስጥ እንዴት ገንዘብ ጀነሬት እንደምታደርጉ እናሳያችኋለን። ኤኒዌይስ ግን የዩቲዩብ ክፍያን በተመለከተ ዲቴይል መረጃው ይሄ ነው ማለት ነው። የሚቀሩ አንዳንድ ፖይንቶችን ስለ አድሰንስ ከፍተኛ ክፍያ ያላቸው ኒቾች፣ ዝቅተኛ ክፍያ ያላቸው ኒቾች የሚባሉ ርዕሶችን ቀጣይ ይዤላችሁ እመጣለሁ። ብዙ ጊዜ ነው አብራችሁኝ የቆያችሁት። አመሰግናለሁ።